ሰዓት የለንም ግን የከርስ የወጣ ጥያቄ መሰለኝ ማለት ነው። يقول الرحمن على العرش استوى የሚለውን እንደነ አቡበክር እና ዑመር ረዲየላሁ ዐንሁማ ዝም ብንል ምንም አይነት ጭቅጭቅ አይፈጠርም ነበር የሚለውን አመለካከት በምን መልኩ ማረም እንችላለን? አቡበክርና ዑመር الرحمن على العرش استوى የሚለውን በተመለከተ ማብራሪያ ውስጥ ስላልገቡ በእነሱ ዘመን ኺላፍ አልነበረም ለማለት ከሆነ በእነሱ ዘመን ኺላፍ ያልነበረው ማብራሪያ ውስጥ ስላልገቡ አይደለም፣ ማብራራት ስላላስፈለጋቸው ነው። እውነታው ቁልጭ ያለ የተብራራ ከመሆኑ አንፃር እነሱም በንጹህ አእምሯቸውና የቋንቋ ክህሎታቸው እውነታውን በቀላሉ መረዳት ሲችሉ ስለነበረ ውዝግብ አልተፈጠረም። ይህን የምንልበት ምክንያት ቃሉ አሻሚ ስላልሆነ ነው። አንዳንዶች እንደሚያስቡት አሻሚ አይደለም። ከክፍለ ዘመናት በኋላ ውዝግብ ስለተነሳ ርዕሱ የውዝግብ ርዕስ አይሆንም። ከጊዜ በኋላ የሚመጣ ውዝግብና ንትርክ የውዝግብ ሚዛን ላይ እንዲሁ አይጫንም። ውዝግብ አይደለም ይሄ። ተግባባን? እና አቡበክርና ዑመር በዚህ ጉዳይ ላይ መናገር ያላስፈለጋቸው ምናልባት ካልተናገሩ ለኛ ሁሉ ነገር ደርሶናል ማለት ስላልሆነ ካልተናገሩ መናገር ያላስፈለጋቸው በርዕሱ ላይ ጭቅጭቅ ስላልተነሳ ነው። ይህንን እውነታ የሚጥሱ የቢድዓ አንጃዎች ስላልነበሩ ነው። ሁሉም ሙስሊም ተፈጥሯዊ በሆነው ትክክለኛው እምነቱ ላይ ስለነበረ ነው እንጂ ይህንን ርዕስማ ዝም ብለን ማለፍ አለብን ብለው ተመካክረው አይደለም፣ ተንሾካሽኮ አይደለም። ግልጽ ነው። ይሄ የማይመስል ነገር ነው እንጂ እነሱ በዚህ ርዕስ ላይ አልተናገሩም ከተባለማ طيب እሺ አቡበክር የትኛው ትውፊት ላይ የትኛው ዘገባ ላይ ነው አላህ ፈጣሪ ነው ብሎ የተናገረው? እስቲ ንገረኝ፣ አምጣልኝ። ወይም ደግሞ አላህ አንድ ነው ብሎ አቡበክር የተናገረበት አለ? ወይም ዑመር ወይም ደግሞ ሙሐመድ አለይሂ ሰላቱ ወሰላም የተናገሩትን ሁሉ መቀበል ከኢማን ይቆጠራል ወይ ምናምን ብሎ መናገር ያስፈልጋቸዋል? አንድ ነገሮች ግልጽ ስለሆኑ በሆነ ቃል መነገር አያስፈልጋቸውም። ተግባባ? ለዚህ ነው ይሄ ቃል الرحمن على العرش استوى የሚለው ግልጽ ስለሆነ እኮ ነው አልኢማም ማሊክ ከዛ በፊት ሼኻቸው ረቢዓ ኢብኑ አቢ አብዱራህማን ሲጠቀሱ ምን አሉ? ሲጠየቁ ምን አሉ? ከይፈት ሲባሉ አልኢስቲዋ ማዕሉም አሉ አይደል እንዴ? የታወቀ ነው፣ ምን መጠየቅ ያስፈልጋል አሉ። ሰለፎች እኮ ሲሉ የነበረው ይሄ ነው። ይሄ እኮ የታወቀ ነው፣ ግልጽ ነው። የተለያዩ ርዕሶች ላይ ማንበቡ ራሱ በቂ ነው፣ ሌላ ተጨማሪ ማብራሪያ አያስፈልግም እያሉ ነበረ በሲፋት ላይ የነበሩት ሁኔታዎች ሲያስተላልፉ የነበረው። በዚህ ላይ ደግሞ እሺ እና አቡበክርና ዑመር አልተናገሩም፣ ኢብኑ አባስ ተናግረዋል። እሺ ምን ትላላችሁ ስለዚህ? ኢብኑ አባስ ስለ እስቲዋ ስለ ሌሎች ነገሮች ተናግረዋል። ኢብኑ አባስ ብቻም አይደሉም፣ ሌሎች ሰሃቦች፣ አብዛኛዎቹ ሰሃቦች ይሄንን እስቲዋ የሚለውን በቀጥታ ባይፈስሩትም ይሄንን የሚያረጋግጡ ደግሞ ሌሎች ንግግሮች አሏቸው፣ ወደንም ጠላንም ማለት ነው። አብዱላህ ብን መስዑድ كما صح عنه بإسناد كالشمس من ይላል والله يقول والعرش فوق الماء والله تعالى فوق عرشه يعلم ما أنتم عليه ይላል። አላህ ከዓርሹ በላይ እንደሆነ በግልጽ ቋንቋ ተናገረ ኢብኑ መስዑድ። ኢብኑ አባስ ቀደም እንዳልኳችሁ ብዙ ቦታ ላይ ተናግሯል። في صحيح البخاري زينب بنت جحش أم المؤمنين كانت تفخر على أزواج رسول الله صلى الله عليه وسلم من تلنبر زوجكن أهاليكن وزوجني الله من فوق 7 سماوات تلنبر እናንተን ቤተሰቦቻችሁ ናቸው ያጋባችሁ፣ እኔን ግን ያጋባኝ ማለት የዳረኝ አላህ በቃሉ ነው። ከየት? من فوق 7 سماوات ከሰባት ሰማያት በላይ ነው። በዚህ መልኩ ሁሉ ነገር እውነታው ተረጋግጦ ያልፍ ነበር። የትኛው ኺላፍ ነው ታዲያ በዛ ሰዓት እንዳይከሰት የፈሩት? ላ ይህ ማድሪ እንግዲህ ብዙ ጊዜ እውነታውን ያልተረዳ ሰው አይነት ሚዛን ነው እንዳይነሳው ማለት ውስጥ ገብቶ እውነታው የቱ ጋር ነው የሚለውን በደንብ መረዳት ያልቻለ ሰው ከሩቅ ብቻ ሰው ሲከራከርና ሲጨቃጨቅ ሲመለከት ያ ነገር ስለማይጥመው የሆነ ፍርድ ለመስጠት ይሞክራል። ራቅ ባለ መልኩ ተውት በቃ እንደዛ አይደለም ብሎ ለማስማት ይሞክራል። ከዚህ በፊት አንዳንድ ምሳሌዎች ሰጥቻችሁ ነበር በሲፋት ዙሪያ። አንዳንድ ሰዎች የሚመርጡት መሀል ሰፈራ ወይም ደግሞ ራቅ ብለው በዚህ ርዕስ ላይ የሚኖሩትን ውዝግቦች አስመልክቶ የሚያስተላልፉት መልእክት ከምን ጋር ይመሳሰላል? በሆነ የዱንያ ጉዳይ ላይ ሰዎች ተጣልተው ምናልባት
የሆነ ቤት ነበረ አንተ ይሄንን ቤት ያንተ እንደሆነ የሚያሳይ ካርታም አለ ወይ ገዝተህ ወይ ደግሞ ከሌሎች አባቶች የወረስከው ብቻ ያንተ መሆኑ ምን ጥርጥር የለው ነው። ግን ከሆነ ቦታ ሩቅ ዝምድና አለኝ ብለው በሆነ መልኩ አንተ ጋር መጥቶ አስጠጋኝነህና ከተጠጋ በኋላ ሄደህ የሆነ ችግር አጋጥሞ ወይ ደግሞ በሆነ አጋጣሚ ጉዳይ ለማስፈጸም አንድ ሳምንት ወይ ምናምን በራክበት እሱ ቁልፉን ቀይሮ ምናምን ይጠብቃል። ቤት ስትገባ የኔ ቤት ነው ምን ታረጋለህ ይልሃል። ከዛ ተጨቃጨቃችሁ ምን አላችሁ ተካሰሳችሁ ፍርድ ቤት ጉዳዩ እየታየ ነው። ከዛ የሆነ ጎረቤት ወይ ደግሞ ጭራሽ ስለ ጉዳዩ ስላንተ በትክክል ባለቤትነት የሚያውቁ ሰዎች ይመሰክሩልሃል። ግን ከኋላ ምንም የማያውቅ ሰው መጣና እንደዚህ ከምትጨቃጨቁ ዝምድናም ሊኖራቸው ስለሚችል ዝምድና ያው ሙስሊሞች ናቸው እንደሚባለው ማለት ዝምድና ሊኖራቸው ስለሚችል ወይም ዝምድና ስላላችሁ ምን ብታረጉ ይሻላል? ተስማሙ በቃ አንተ ይሄኛው ሁለት ክፍል ውሰድ አንተም ይሄኛው ተስማምታችሁ ኑሩ ይላል። ለአንተ ምን ይሰማህ እንዴ ሲባል ለባለቤቱ ማለት ነው ለምድሩ ባለቤት ከባድ ነገር ነው አይደለም እኮ የሰለፎችን እኮ አሳሮችን ኪታቦች በዚህ ላይ የተጻፉትን በምን መልኩ ይሄ እውነታ ከተለያዩ ሰለፎች በተለያዩ ዘገባዎች እንደተላለፈ ያኔ የነበረ አንድ ብቸኛ ነጭ እውነታ እንደሆነ ያላወቀ ሰው ከኋላ መጥቶ ማጣራት ነበር የሚጠበቅበት። ግን እንዲሁ ለማስማማት በሚል አባዜ በቃ እንደዚህ ይቅርባችሁ እንዲህ አታርጉ ምናምን ይላል። في الحقيقة እውነተኛው ምላሽ ምን እንደሆነ ታውቃላችሁ? በዚህ ዙሪያ ሐቅን የሚያብጠለጥሉ እውነታውን የሚስቱ ሰዎችን ዝም አስብልልንና እኛም እንደ አቡበከርና ዑመር ዝም እንላለን። ይዛን አርሽ ስታዋ የሚለውን ስትርጉሙን የሚቆለምሙ የአላህን መገለጫዎች ትክክለኛ ይዘት የሚያሳጡና ሰዎችን የሚያጠሙ ሰዎችን ዝም ካስባልክን ሁሉም ጸጥ ካሉ የዛኔ እንደ አቡበከርና ዑመር ሆነን ታገኘናለህ እንለዋለን። هذا والله اعلم صلى الله على محمد وآله وصحبه أجمعين